ብሩኖ ጊማሬሽ ወደ አርሰናል፣ ሉዊስ ሆል ወደ ማንቸስተር ዩናይትድ፣ የቪኒሲየስ ጁኒየር እና የሪያል ማድሪድ ውዝግብ እንደቀጠለ ነው። የዕለቱን አጫጭር የዝውውር መረጃዎች እነሆ። አርሰናል የኒካስል ዩናይትዱን አማካይ ብሩኖ ጊማሬሽን ለማስፈረም ከኒካስል ዩናይትድ ጋር ተስማምቷል። 90 ሚሊዮን ዩሮ ወይንም ደግሞ 77 ሚሊዮን ፓውንድ አርሰናል ለኒካስል የሚከፍለው ዋጋ ነው። ብሩኖ ጊማሬሽ በአዲሱ ኮንትራት መሰረት እስከ 2031 በኖርዝ ለንደን ኤምሬትስ እንደሚቆይ ይጠበቃል። በዚህ ዝውውር ላይ የቀድሞ ክለቡ ሊዮ 8 ሚሊዮን ዩሮ ገደማ የሚያገኝ ይሆናል። የመረጃው ባለቤት ለኪፕ ነው። ምናልባት በቀጣዮቹ ሰዓታት ይፋ ከሚሆኑ ጉዳዮች መካከል አንደኛው አርሰናል የብሩኖ ጊማሬሽን ዝውውር ጨርሶ የጤና ምርመራው መች ነው የሚለው የሚታወቅ ይሆናል። ኢንተር ሚላን የሊቨርፑልን ከርቲስ ጆንሰን ፈልጓል ወይም ደግሞ ለማስፈረም እያቀደ ነው። ሊቨርፑል ለአማካዩ እስከ 40 ሚሊዮን ዩሮ ሲፈልግ ኢንተር ሚላን ግን 35 ሚሊዮን ዩሮ ገደማ ለተጫዋቹ በቂ ነው የሚል እምነት አላቸው። ሊቨርፑሎች በተደጋጋሚ ከከርቲስ ጆንስ ጋር በጠረጴዛ ጉዳይ ተቀምጠው ለመለያየት መወሰናቸው ምናልባት ለኢንተር ሚላን መልካም አጋጣሚ እንደሆነ እየተነገረ ይገኛል። የሪያል ማድሪድ እና የቪኒሲየስ ጁኒየር ጉዳይ ዛሬም አነጋጋሪነቱ ቀጥሏል። ሪያል ማድሪድ አንድ ህግ አስቀምጧል። አንተን ቡድኑ ይፈልግሃል፣ አንተ መቆየት እስከፈለክበት ድረስ ሪያል ማድሪድ አንተን ይፈልጋል፣ ግን እኛ ባልነው መስማማት አለብህ፣ ቴክ ኢት ኦር ሊቭ ኢት ብለውታል። ወይ የሰጠንን ትቀበላለህ፣ ካልሆነ ትለቃለህ የሚል ሀሳብ ሰጥተውታል። ይሄ በቪኒሲየስ ጁኒየር እና በሪያል ማድሪድ መካከል ያለውን መካረር የበለጠ ያጠነከረው መስሏል። ቪኒሲየስ ጁኒየር በቡድኑ ከከፍተኛ ተከፋዮች መካከል አንደኛ ወይም ደግሞ ከነ ኬሊያን ኤምባፔ እኩል መሆንና ሌሎች በርከት ያሉ ጥቅማጥቅሞች ጉዳዮች ላይ መነጋገር ወይም ማግኘት የሚፈልግበትን አቋም እንዳስጠበቀ ቆይቷል። ሪያል ማድሪድም ዛሬ በወሰነው ውሳኔ መሰረት እንፈልጋለን፣ ከተቀበልክ ጥሩ፣ ካልሆነ ግን መልቀቅ ትችላለህ የሚል አይነት ስሜት አለው። በዚህ መሃል ደግሞ ቪኒሲየስ ጁኒየር በፍጹም ከሪያል ማድሪድ ጋር እሱ ካለው ነገር ውጪ ለስምምነት መቀመጥ እንደማይፈልግ እየተነገረ ነው። ይሄ ለአርሰናልና ወይም ሌላ ቪኒሲየስ ጁኒየርን ለሚፈልግ ቡድን መልካም አጋጣሚ እንደሆነ እየተጠቆመ ጭምር ነው። ማንቸስተር ዩናይትድ የኒውካስል ዩናይትዱን ሉዊስ ሆልን ማስፈረም ይፈልጋል። የግራ ኮሪደር ተከላካይ ቦታ ላይ ከወቅቱ ምርጥ የሊጉ ተከላካዮች መካከል አንደኛው የሆነው ሉዊስ ሆል በማንቸስተር ዩናይትድ ለሳምንታት ሞኒተር ሲደረግ እንደነበረ ይታወቃል። ማንቸስተር ዩናይትድ ምናልባት በጣም በቅርቡ ለተጫዋቹ ጥያቄ እንደሚያቀርብ ይጠበቃል። ቼልሲ ተከላካዩን ለኮሞ ሊሸጥ ተዘጋጅቷል። የኮሞንም ጥያቄ ለማየት ጥረት እያደረገ ነው። ትሬቨር ቻሎባ ከዚህ በኋላ በቼልሲ የሚቆይበት እድል ጠባብ ይመስላል። ተከላካዩን ለመሸጥ ቼልሲ እስከ 30 ሚሊዮን ዩሮ ይጠብቃል ወይ ያስባል። 28 ሚሊዮን ዩሮ ፊክስድ እና እየታየ የሚጨመር አድኦንስ 2 ሚሊዮን ዩሮ ነው የሚያስበው። እንዲሁም ደግሞ ተጫዋቹ በአመት ኔት 4 ሚሊዮን ዩሮ ጭምር ሊከፈለው እንደሚችል በኮሞና በቼልሲ መካከል ያለው ንግግር ይጠቁማል። ሮቤርቶ ዲዘርቢ ለቶትናም ደጋፊዎች አንድ ነገር ቃል ገብቷል። አሁንም የማጥቃት ክፍሉን የሚያጠናክር አንድ ዝውውር የግድ እንጨምራለን ብሏል። እስካሁን ቡድኑ 250 ሚሊዮን ፓውንድ ገደማ ለዝውውር አውጥቷል። ያ የማጥቃት ሚና ያለው ተጫዋች ደግሞ የማንቸስተር ሲቲ የመስመር አጥቂ ሳቪኒዮ እንደሆነ እየተነገረ ነው። ፓሪሰን ጀርማ እና ኤኤስ ሞናኮ በማግነስ አኪሎህ ዝውውር ጉዳይ ተስማምቷል። ለተጫዋቹ ፓሪሰን ጀርማ 50 ሚሊዮን ዩሮ ያወጣል። እስከ 2031 ሰኔ ወር ድረስ የ24 ዓመቱ ፈረንሳያዊ በፓሪሰን ጀርማ ለመቆየትም ጭምር ከስምምነት ደርሷል። በቀጣይ የፌራን ቶረዝ ዝውውር በፓሪሰን ጀርማ በኩል ይጠበቃል። ባርሴሎና የኤስ ሚላን ጥያቄ ውድቅ አድርጓል። ጌራርድ ማርቲንን ለማስፈረም ሚላን 27 ሚሊዮን ዩሮ ቢያቀርብም ባርሴሎና ተከላካዩን የማቆየት እንጂ ምንም አይነት የመሸጥ ወይም የመልቀቅ ፍላጎት እንደሌለው አስታውቋል።